ዛሬ በተለይም በዲጂታል ዘመን ስንኖር አብዛኞቻችን ትልቅ ስህተት እየሰራን ነው። ያ ስህተት እንደሚሳካልን ማሰብ ሳይሆን በተለመደው መንገድ እየሰራን የተለየ ውጤት መጠበቃችን ነው። እውነታው ግን ባለፉት 3 ዓመታት የኢትዮጵያ የዲጂታል ኢኮኖሚ ከ4.5 ቢሊዮን ዶላር በላይ እየገሰገሰ ነው። ነገር ግን እኛ አሁንም የድሮውን የንግድ ስርዓት ወይም ሌጋሲ ቢዝነስ ሞዴል ይዘን ሰርቫይቭ ለማድረግ እየሞከርን ነው። ከአንድ ዓመት በፊት የገጠመኝን አንድ ነገር ልንገራችሁ። በወቅቱ ትልቅ ተስፋ ያደረኩበት የቢዝነስ ሀሳብ ነበር። ያኔ እንዴት ገንዘብ ማግኘት እችላለሁ ብዬ ከመጠየቅ ውጪ እንዴት የንግድ ሲስተም መፍጠር እችላለሁ ብዬ አልጠየቅኩም። ስለዚህ ውጤቱም አሳዛኝ ነበር። ሁሉንም ነገር በራሴ እጅና ያለምንም አውቶሜሽን ሲስተም ለመስራት በመሞከሬ በ6 ወር ውስጥ ከስሬያለሁ። በዚያ ወቅት የገጠመኝ ውድቀት ትልቅ ትምህርት አስተምሮኝ አልፏል። በማርኬት ላይ ሃርድ ወርክ ብቻውን ከዘመኑ የቴክኖሎጂ አቅም ጋር ካልተዛመደ የምትሰሩት ስራ ሁሉ ጊዜያችሁን ከመግደል የዘለለ ዋጋ የለውም። ብዙዎቻችሁ ኤአይ ሲባል እንደ አንድ የቻት ቦት ብቻ አድርጋችሁ ነው የምታዩት። ግን እውነታው ያ ሳይሆን ኤአይ ማለት በአሁኑ ሰዓት በዓለም አቀፍ ገበያ ውስጥ ትልቁ የሀብት መፍጠሪያ ወርቅ ነው። መረጃዎችን በሰከንዶች ውስጥ ማዘጋጀት፣ የደንበኞችን ፍላጎት አስቀድሞ ማወቅ እናም ከሰው ጉልበት ውጪ ስራን 24/7 ማስኬድ የሚችል ኃይል አለው። ዛሬ የምነግራችሁ በፈጣን መንገድ ሀብታም ትሆናላችሁ የሚል የውሸት ተረት አይደለም። ይልቁንም አሁን ያለውን የዲጂታል ክፍተት ተጠቅማችሁ እንዴት የራሳችሁን የስራ ሲስተም በኤአይ መሳሪያዎች መገንባት እንደምትችሉ ነው። ይህንን ቪዲዮ የምትመለከቱት መዝናኛ ፈልጋችሁ ከሆነ የመጣችሁት አሁኑ አቋርጡ። ነገር ግን በቁም ነገር የገንዘብ ነፃነትና የዘመኑን ቴክኖሎጂ አቅም መጠቀም የምትፈልጉ ከሆነ የሚቀጥሉት ደቂቃዎች ህይወታችሁን ሊቀይሩ ይችላሉ። ለማታውቁኝ መሐመድ አብዱ እባላለሁ። ላለፉት ጊዜያት በዲጂታል መንገድ ያሳለፍኳቸውንና ስለ አንዳንድ የኦንላይን ቢዝነሶች እነግራችኋለሁ። ሰብስክራይብ በማድረግ አብራችሁን ቆዩ። ስለ ሀብት ስናወራ ብዙዎቻችን የምናስበው ስለ ፈጣን ትርፍ ወይም በድንገት ስለሚገኝ እድል ነው። ይህም ነው አብዛኛውን ወጣት ወደ ውድቀት የሚገፋፋው። የቢዝነስ ማይንድ ሴት ግን ከዚህ ፈጽሞ የተለየ ነው። ቢዝነስ የሚገነባው በአንድ ሌሊት ሳይሆን በጥንቃቄ በተቀመጡ ሲስተሞችና እነዚህን ሲስተም በሚያስተዳድሩ የውሳኔ አሰጣጦች ነው። በኢትዮጵያ ነባራዊ ሁኔታ ብዙዎች ቢዝነስ ሲጀምሩ ትኩረታቸው ምን ያህል ገንዘብ ገቢ ሆነ በሚለው ብቻ ላይ ነው። ይህም የሰርቫይቫል ሞድ አስተሳሰብ ነው። እውነተኛው የቢዝነስ ስልት ግን ሲስተሙ ያለኔ ቢሰራስ ብሎ ቆም ብሎ ማሰብ ነው። እንደ ቢዝነስ ዴቨሎፐር ማሰብ ያለባችሁ አንድ ታስክ በሰው ጉልበት ብቻ የሚሰራ ከሆነ ያ ስራ ስኬለብል አይደለም። በሰው ጉልበት የሚሰራ ስራ በአንድ ሰው ጊዜና ጉልበት ብቻ የተገደበ ነው። ነገር ግን በኤአይ ሲደገፍ ያንን ስራ ማባዛትና ማስፋት ይቻላል። ብዙዎች ኤአይ ይተካናል ወይም ስራችንን ይወስድብናል ብለው ይፈራሉ። እውነታው ግን በድሮ መንገድ 10 ሰዓት ፈጅቶባችሁ የሚሰሩት ስራ በ10 ደቂቃ ውስጥ በኤአይ አሰርታችሁ የቀረውን 9 ሰዓት ስትራቴጂ ለማውጣትና ቢዝነሳችሁን ለማስፋት ብትጠቀሙበት ልዩነቱ በጣም ሰፊ ነው። ቢዝነስ መገንባት ማለት የራሳችሁን ጊዜ መግዛት ማለት ነው። ኤአይ መሳሪያዎች ደግሞ የጊዜ ማባዣዎች ናቸው። የዚህ የቪዲዮ ዓላማ እነዚህን ቱልስ ተጠቅማችሁ የራሳችሁን ኦንላይን ቢዝነስ መፍጠር እንድትችሉ ነው። መሆን ያለባችሁም ከቴክኖሎጂው በስተጀርባ ሆኖ ትዕዛዝ የሚሰጥ ሲስተምን የሚቆጣጠርና ትርፉን የሚሰበስብ አርኪቴክተር እንጂ ቴክኖሎጂውን የሚፈራ ተራ ተጠቃሚ መሆን የለባችሁ። ይህም የቢዝነስ ኢምፓየር አስተሳሰብ መሰረቱ ነው። ስትራቴጂው ከተቀመጠ በኋላ ኤክስኪዩት ማድረግ ብቻ ነው የሚጠበቅባችሁ። አሁን ወደ ዋናው ቁም ነገር ስንመጣ ለምንድነው ኤአይ ቱልሶችን ተጠቅሞ የዲጂታል ቢዝነስ መገንባት በሀገራችን ከባድ የሆነው? ችግሩ የቴክኖሎጂው እጥረት ሳይሆን የሲስተሙና የህብረተሰቡ አስተሳሰብ አለመገጣጠም ነው። የመጀመሪያው ትልቁ እንቅፋትም አብዛኛው ኢትዮጵያዊ ኤአይን የሚጠቀምበት ለቻት ቦት ብቻ ነው። ሁለተኛው ችግር ደግሞ የሪሰርች እጥረት ሲሆን ብዙዎች አዲስ ነገር ሲመጣ ከመማር ይልቅ የትኛው ሰው በቀላሉ ገንዘብ እንዳገኘ ሰምተው ወደዚያ ዘርፍ ይሰማራሉ። ይህም ስሜት ወደ ጥልቅ እውቀት እንዳትደርሱ ያግዳቸዋል። ኤአይ መሳሪያዎችን መጠቀም ማለት ኮድ መጻፍ ወይም ዲዛይን ማድረግ ብቻ አይደለም። ኤአይ የሚሰጠውን ውጤት ለማስተካከልና ወደ ገበያው ዲማንድ ለመቀየር የራሳችሁን የስትራቴጂ አስተሳሰብ ያስፈልጋል። በሀገራችን የኢንተርኔት መቆራረጥ ወይም የኤሌክትሪክ ችግር እንደ ሰበብ የሚቀርብ ቢሆንም እውነተኛው ችግር ግን ከችግር ጋር ተላምዶ መፍትሄን መፍጠር የሚያስችል ጽናት አለመኖሩ ነው። ሶስተኛውና በጣም ወሳኙ ችግር ደግሞ የትምህርት አሰጣጥና የክህሎት ክፍተት ነው። የተለያዩ ኮሌጆችና ዩኒቨርሲቲዎች ያስተምራሉ፣ ግን እንዴት በኤአይ በመታገዝ የራስን ቢዝነስ መፍጠር እንደሚቻል አያስተምሩም። እናም ብዙዎቻችሁ ከተመረቃችሁ በኋላ ራሳችሁን የምታበቁበት የዲጂታል ክህሎት የምታዳብሩበትና ኤአይን እንደ አጋር የምትጠቀሙበት ሲስተም የላችሁም። ብዙዎቻችሁ የምትቸገሩት ቴክኖሎጂን አለማግኘት ሳይሆን የትኛውን መሳሪያ ለምን እንደምትጠቀሙ አለማወቃችሁ ነው። ቱልሶቹ አሉ፣
ኢንተርኔቱም አለ፣ እውቀቱ ግን ተደብቋል። ነገር ግን እነዚህ ሁሉ አገናኝታችሁ ውጤት ለማምጣት የሚያስችል ሲስተም መገንባት አልቻላችሁም። ችግሩ ከውጭ ሳይሆን እናንተ መሳሪያዎችን የምታዩበት አንግል ላይ ነው። አሁን እነዚህን መሰናክሎች እንዴት በስትራቴጂ እንደምናልፋቸው ነው። ኤአይን ለሀብት መፍጠሪያነት ስንጠቀም ዋናው ቁልፍ በአውቶሜትድ ሌቨሬጅ ላይ ነው። ማለትም ስራውን አንድ ጊዜ ሰርታችሁ ወይም አዋቅራችሁ በራሱ እንዲባዛ ማድረግ ነው። እናም ለኢትዮጵያ ማርኬት ላይ የሚሰሩ 7 ዋና ዋና የኤአይ ፕልሶችንና ስትራቴጂዎችን ባጭሩ እንዳሳያችሁ እስክሪብቶና ወረቀት ይዛችሁ ተከታተሉ። የመጀመሪያው ክላውድ ኤአይ ሲባል ለስትራቴጂና ኮንተንት ማመንጫነት የሚያገለግል ሲሆን መረጃን በማዘጋጀትና በቢዝነስ ስትራቴጂ ላይ ፓወርፉል ቱልስ ነው። በአማርኛም ሆነ በእንግሊዝኛ የኮንተንት ስክሪፕት፣ የኢሜል ማርኬቲንግ እና የንግድ እቅዶችን በመስራት ጊዜያችሁን በ80% ይቀንሳል። ሁለተኛ ሚድ ጆርኒ። ይሄኛው ቱልስ ደግሞ ለብራንዲንግ፣ ለዩቲዩብ ታምኔል እናም ለአድቨርታይዚንግ የሚሆኑ ከፍተኛ ጥራት ያላቸው ምስሎችን በመፍጠር ውድ የሆኑ የግራፊክስ ዲዛይነሮችን ወጪ ትቀንሳላችሁ። ሶስተኛ ኢንቪዲዮ ኤአይ። ቪዲዮዎችን ፕሮምፕት ብቻ ጽፈንለት ራሱ ኤዲት በማድረግ ካፕሽን በመጨመር ጥራት ያለው የቪዲዮ ኮንተንት በሰዓታት ውስጥ እንድታጠናቅቁ ያግዛችኋል። አራተኛ ሜክ.ኮም። ይሄኛው በጣም ወሳኝ የሆነ ቱልስ ሲሆን የተለያዩ መተግበሪያዎችን ለምሳሌ ኢሜይላችሁን ከሶሻል ሚዲያችሁ ጋር በማገናኘት እናንተ ሳትኖሩ ስራው በራሱ እንዲሰራ ያደርጋል። አምስተኛ ፐርፕሌክሲቲ ኤአይ። በተለመደው መንገድ ጉግልን የተለያዩ መረጃዎችን ከመጠየቅ ይልቅ ስለ ማርኬት አዝማሚያዎች ትክክለኛና የተረጋገጠ መረጃን በማግኘት የትኛው ንግድ በከተማችሁ እንደሚያዋጣ ጥናት ማድረግ ትችላላችሁ። ስድስተኛ ካንቫ ማጂክ ስቱዲዮ። ይሄኛው ቱልስ ደግሞ ማህበራዊ ሚዲያ ላይ የምትለጥፏቸውን ፖስቶችና የማስታወቂያ ዲዛይኖች በሰከንዶች ውስጥ በኤአይ እንዲሰሩ ማድረግ ትችላላችሁ። ሰባተኛ ኢሌቨን ላብስ። ቪዲዮዎቻችሁ ላይ የራሳችሁን ድምፅ ወይም የተመረጡ ከሰው ድምፅ ጋር ተመሳሳይነት ያላቸውን የድምፅ አማራጮች በመጠቀም በዓለም አቀፍ ደረጃ ተደማጭነት ያለው የቮይስ ኮንተንት መፍጠር ትችላላችሁ። እነዚህም መሳሪያዎች አቀናጅታችሁ ኮንተንት ቱ ካሽ የሚባል ሲስተም መገንባት ይቻላል። ለምሳሌ በፐርፕሌክሲቲ ኤአይ ምርምር ትሰራላችሁ፣ በክላውድ ኤአይ ስክሪፕት ትጽፋላችሁ፣ በሚድ ጆርኒ ኤአይ ደግሞ ምስል ጀነሬት በማድረግ በካፕከት ወይም በኢንቪዲዮ ኤአይ ቪዲዮአችሁን ማጠናቀቅ ትችላላችሁ። በሜክ.ኮም ደግሞ እነዚህን ሁሉ በአውቶሜሽን ሲስተም ወደ ትርፍ የሚቀይር የሴልስ መስመር ውስጥ ማስገባት ትችላላችሁ። አሁን እየሰራችሁ ያለው እንደ ተራ የኤአይ ተጠቃሚ ሳይሆን እንደ ሲስተም ኦፕሬተር ነው። እናም ቢዝነሳችሁ አሁን ከናንተ የተጣበበ ጊዜ ነፃ ወጣ ማለት ነው። የምታቀርቡት ቫልዩ በሰው ጉልበት ሳይሆን በኤአይ እገዛ የሚስፋፋ ይሆናል። አሁን ደግሞ እነዚህን ስራዎች ለማድረግ ስትሞክሩ የሚገጥሟችሁን እውነተኛ እንቅፋቶች እናያቸው። ብዙዎች ይህንን ስትራቴጂ ሰምተው በሁለተኛው ሳምንት የሚተውት ከዚህ በታች የምንጠቅሳቸውን መሰናክሎች መሻገር ስለማይችሉ ነው። የመጀመሪያውና ትልቁ ፈተና የቴክኖሎጂና የኔትወርክ አለመረጋጋት ነው። በኢትዮጵያ ኦንላይን ስራ የምትሰሩ ከሆነ ኢንተርኔት መጥፋቱ ወይም የፍጥነት መቀነስ የቢዝነስ ሲስተማችሁን ሙሉ በሙሉ ሊያስተጓጉል ይችላል። በአውቶሜሽን የሚንቀሳቀሰው ቢዝነሳችሁ እየሰራ ያለ ኢንተርኔት ከተቋረጠ ያ ሂደት ይበላሻል። እዚህ ላይ ሪሳይለንስ ማለትም ስራችሁን በኔትወርክ ጥገኝነት ብቻ መገንባት ማለት አይደለም። ስራችሁን በኦፍላይንና በኦንላይን በሁለት መንገድ ማቀናበር አለባችሁ። ቴክኖሎጂው ቢዘጋ እንኳን ስራችሁ እንዳይቆም የመጠባበቂያ ፎልባክ ስትራቴጂ ሊኖራችሁ ይገባል። ሁለተኛው ፈተና ደግሞ የክህሎት እጥረት ሲሆን ብዙዎች ኤአይን ተጠቅመው የሚሰሩት ስራ የሰው ንክኪ የሌለውና አሰልች ነው። ስለዚህም አርቲፊሻል ኢንተለጀንስ የሚሰጣችሁን መልስ በትኩረት ማየት አለባችሁ። በዓለም አቀፍ ገበያ ውስጥ ተጽዕኖ ለመፍጠር የሰዎችን የንግግር ስልትና የሰዎችን ስሜት በኮንተንታችሁ ውስጥ ማካተት አለባችሁ። ነገር ግን ኤአይ ብቻ የሰጣችሁን ስክሪፕት ቀጥታ ፖስት ካደረጋችሁ ከሌሎች ተራ የኤአይ ተጠቃሚዎች ምንም አትለዩ። የኤአይን ፍጥነትና የሰውን አእምሮ ማዋሃድ ካልቻላችሁ በገበያው ውስጥ ምንም አይነት ወራ አታገኙ። ሶስተኛው ችግር ደግሞ ትልቁና አደገኛው የተስፋ መቁረጥ ስሜት። እነዚህ ቢዝነሶች በመጀመሪያዎቹ ወራት ትልቅ ውጤት አያሳዩም። በእነዚህ ወራት ውስጥ ቢዝነስ ለመገንባት ስትሞክሩ የክፍያ ስህተቶች ሊከሰቱ ይችላሉ፣ ወይም የማርኬቲንግ ጥረቶቻችሁ ላይሳኩ ይችላሉ። አብዛኛው ሰውም በእነዚህ ችግሮች ምክንያት እዚህ ጋር ያቆማል። ነገር ግን ቢዝነስ መገንባት ማለት በየቀኑ የሚገጥሟችሁን ትናንሽ ችግሮች እየጠገናችሁ ሲስተሙን ማዳበር ማለት ነው። እናም ይህ ጉዞ የክህሎት ማሳደጊያ ብቻ ሳይሆን የአእምሮ ብስለት መፈተኛ ነው። ዝግጁ ያልሆነ ሰው አቅሙን ሳይፈትሽ የሚመለስበት ደረጃ ነው። እናንተስ እነዚህን ችግሮች ለመጋፈጥ ዝግጁ ናችሁ ወይስ ሰበብ እየፈለጋችሁ መመለስን ትመርጣላችሁ? መልሳችሁን ኮሜንት ቦታ ላይ ጻፉልኝ። ይህንን ቪዲዮ እስከዚህ ሰዓት ካያችሁ የመጨረሻው ደረጃ ላይ ደርሳችኋል። አሁን እየኖራችሁበት ያለው የኑሮ ዘይቤ ወይም የቢዝነስ አሰራር እናንተን ወደምትፈልጉት የኢኮኖሚ ነፃነት አያደርሳችሁ።
በእኔ በኩል መረጃውን ሰጥቻችኋለሁ፣ መሳሪያዎቹንም ዘርዝሬላችኋለሁ። አሁን ጥያቄው በእናንተ ላይ ነው። የምትጠብቁት ሌላ ተጨማሪ ቪዲዮ ነው ወይስ በህይወታችሁ ውስጥ ለውጥ ማምጣት ነው? የሚቀጥሉትን 24 ሰዓታት ለራሳችሁ ፈተና ስጡ። ማታ ማታ ፌስቡክ እና ቲክቶክ ላይ ስክሮል እያደረጋችሁ ጊዜያችሁን ከምትገሉ ከላይ የጠቀስኳቸውን 7 AI ቱልስ በመክፈት ቢያንስ አንዱን ዛሬ ሬጂስተር አድርጋችሁ መሞከር ጀምሩ። ከስራ ከትምህርት ወይም ከቢዝነሳችሁ ላይ 5 ሰዓት ቀንሱና ለዚህ ለኦንላይን ቢዝነስ ጊዜ ስጡት። የኢትዮጵያ ውስጥ ትልቁ ችግር የሀብት ማነስ ሳይሆን የፍላጎትና የተግባር ማነስ። አውቃለሁ ይሄ መንገድ ቀላል አይደለም። ብዙ ግጭት ሲገጥማችኋል፣ ቴክኖሎጂ ይረብሻችኋል፣ መጀመሪያ ላይ ምንም ውጤት ላይ ይታይ ይችላል። ነገር ግን ለራሳችሁ የምትሰጡት ክብር የሚለካው በንግግር ሳይሆን በውጤታችሁ ነው። ስለዚህ አሁኑኑ ተነሱና ወደ ስራ ግቡ። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን።